ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉን ይተጋል ሊለየን ከጉያ የጠፋ በገዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ በበገና እዘምራለሁ ቀን ከሌሊት ሳልል ለምስጋና እተጋለሁ የኃጢአቴ ቁስል እንዲፈወስ እጮኻለሁ ምርኮዜ ነሽና እመቤቴ ባንቺ እመካለሁ ጎሳ ልቤ ቃል ሰናይ ጎሳ ልቤ ቃል ሰናይ ወአነ አይድግ ዳዚሃ ለማርያም ወአነ አይድግ ዳዚሃ ለማርያም ኦ እመቤቴ በእውነት እንወድሻለን የእውነተኛ መብለን ክርስቶስን ወለድሽልን ምክንያተ ድኅን ሆይ ድንግል ማርያም የአምላክ መገኛ በአማላጅነትሽ በመታመን እንጮኻለን እኛ ምሕረትን አድን ኪዳነ ምሕረት የዓለም መዳኛ ጎሳ ልቤ ቃል ሰናይ ጎሳ ልቤ ቃል ሰናይ ወአነ አይድግ ዳዚሃ ለማርያም ወአነ አይድግ ዳዚሃ ለማርያም ስለ ቸርነትሽ እመቤቴ ለኔ እናቴ ነሽ ስለ ንግሥትነትሽ እመቤቴ ነሽ ዝናብ ሳይጠጡ አየራት ሳያሳድጉት ሰማያዊ እንጀራን የሰጠሽን ቤተልሔማዊት ቅድስተ ቅዱሳን ሄኖ መርከብ የአምላክ እናት ጎሳ ልቤ ቃል ሰናይ ጎሳ ልቤ ቃል ሰናይ ወአነ አይድግ ዳዚሃ ለማርያም ወአነ አይድግ ዳዚሃ ለማርያም ቃና ዘገሊላ በሰርጉ በዚያ ተገኝተሽ
ሳልሽ ወደ ወይን አንቺ ምልጃ እንዳስለወጥሽ ዛሬም የኛ ሕይወት ወይኖ አልቆ ባዶ ሆኗልና አንቺ የአምላክ እናት ንጽሕት ቅድስት ርኢተ ሕሊና ሕይወቴን አንጽተሽ ቀድሰሽው ሞየው በምስጋና ጎዛ ልቤ ቃለ ሰናዬ ጎዛ ልቤ ቃለ ሰናዬ ወአነ እድግ ቅዳሴሃ ለማርያም ወአነ እድግ ቅዳሴሃ ለማርያም ወአነ እድግ ቅዳሴሃ ለማርያም ወአነ እድግ ቅዳሴሃ ለማርያም አይናችን ነሽ ማርያም አንቺን አይልኩብን እጃችሁ ከፍ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድን ሽብሸባ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድን አንቺን አይንኩብን ሲልብሳችሁ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ የቀደመው እባብ እጅግ ተበሳጨ አሸዋ ላይ ቆመ መርዙን እየረጨ ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉን ይተጋል ሊለየን ከጉያሽ አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመን ደስታን ስለወለድን አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ ገብተሻል አትውጪ አንዴ ከልባችን ጌታን ያየንብሽ ስለሆንሽ አይናችን የራቀው ቀርቦልን የረቀቀው ጎልቶ ያየነው ባንቺ ነው የጠፋው ተገኝቶ እጃችሁ ከፍ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ ከሀገር ብንርቅ ከእልፍኝ ከጓዳችን ስንቅ ነሽ ለመንገድ ምርኩዝ ለጉዟችን ባደርንበት አድረሽ በሄድንበት ሂጂ ለጻድቃን አይደለም ለኃጥአን አማልጂ ከፍ ከፍ ወርዶቻችሁ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድን
ገብተሻል ገብተሻል ላቶችን አንዴ ከልባችን ጌታን ያየንብሽ ስለሆንሽ ዓይናችን የራቀው ቀርቦልን የረቀቀው ጎልቶ ያየነው ባንቺ ነው የጠፋው ተገኝቶ አንቺን አልሄድኩብን እልል ከተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ በሐሴት ቆመና ደስታን ስለን ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ ወደ አንቺ የመጣ በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና በጭብጨባ የጠፋ በአዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ በደን የተጣለች ሔዋን ተደሰተች የደስታ መፍሰሻ አንቺ ስላገኘች የበረከት ፍሬ ካንቺ ተገኘልን የወይን ቦታ ነሽ ማርያም እናታችን ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ ባንቺ ተፈጸመ ወልድም ባሕርይሽን ባሕርይ አድርጎት ለፍጥረታት ጌታ መዓዛሽ ተስማምቶት ካንቺ ይወለድ ዘንድ ፍጹም ሊላክሽ በጥቂቱ አደገ ተልኮና ታዞሽ ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ ከድንግልና ጋር አንድ የሆነ አሜን በሩካቤ ሳይሆን በብስራት እንደ ንብ ከሆድ መጥበብ ጋራ የመለኮት ስፋት አንቺ ሆነሽ ሳለ ታናሿ ሙሽሪት ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በአዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ በፍጡር ሕሊና የማይመረመር እጹብ ድንቅ ነው
የእርሷ ነገር እሳቱን ነበልባል በሆድሽ ሲያድር ንድ ነበልባሉ አልፈጀሽም ነበር ወደ አንቺ የመጣው በብሩ ደመና ከሦስቱ አካል አንዱ ክርስቶስ ነውና ዘምሩ የጠፋ በአዳም ታደሰ በጌታ ከሰመ የሰው ልጆች ደስታ ጨለማውቶ በጠላት አገር ለዘመናት ሲረገስሞ ዲያብሎስ ወድቆ ቢያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶች ርስት አገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና እንግዳ ላቅርብ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀርም በማምላክ ቤት ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ክፉ ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝም በአሕዛብ መሃል ስምሽን ስጠራ መከታውኝ እናቴ አደራ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺ ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ላቅርብ ላንቺ ምስጋና እናት አባቴ ባያስታውሱ ይህች ዓለም ንቃ ገፍታ ብትተወኝ አንቺ ካለሽ ምን እሆናለሁ አውሎ ነፋሱ ባይሆን አልፋለሁ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺ ምስጋና ውለታሽ ማርያም አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ የምጽናናበት ስምሽ ነውና እንግዳ ላቅርብ ላንቺ ምስጋና ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም የሕይወት መሰረት ሰላም የፍጥረታ ለታ ሰላም ድንግል አደራሽን ሰላም ሆኜ ለመከታ ሰላም 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 ለኪ ማርያም ሰላም 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 ለኪ ማርያም ሰላም በላይ
ሰዳነስ ብዙ እሳት ፍቶ ስላበረኝ ያንቺ ስም የጠራ ጥርኝዋ ሰጥቶ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጽነንብሻል በአማላጅነትሽ ሰላም
ሰላምታ ይኩንኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ዘመን ለቤታችን ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሪና ግብር። ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት። እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትናን ዛሬ ያገናኘብሽ ምልአትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህን ባሰብኩ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት። ሚስጥር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ዘንድ ከልጅሽም ሊደርስ። ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን በአድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት። ቤዛዊተ ዓለም ቤዛዊተ ዓለም ቤዛዊተ ዓለም ቤዛዊተ ዓለም ማርያም ማርያም ቤዛዊተ ዓለም ማርያም ቤዛዊተ ማርያም ማርያም ቤዛዊተ ዓለም ማርያም ማርያም ቤዛዊተ ዓለም ቤዛዊተ ዓለም ቤዛዊተ ዓለም ቤዛዊተ